አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ የኡሙ አሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ ሁሉ መልካም። እንደምን አላችሁ? እንደምን ሰንብታችኋል? እኔ ዩቲዩብን ትቼዋለሁ። ቪዲዮ ለመስራት ብዙም እንትን አላልኩም ነበር። ዛሬ ግን ደስ ስላለኝ ደስታዬን ለመግለጽ ነው የመጣሁት። ሰዓት ምናምን ቪው ሲቀንስብኝ አስጠላኝና ተውኩት እላችኋለሁ። ግን ዛሬ ብስሚላይ በጣም ደስ ብሎኝ ነው የመጣሁት። አልሐምዱሊላህ ረብል ዓለሚን ለዓለማቱ ጌታ ምስጋና ይገባው። ዛሬ እህታችን ላይ ላኖር ሰቦ ለእናት ሀገሯ ላፈሯ አላህ በጣም ደስ ብሎኛል። እና የኢትዮጵያ እና የዓለም ልጅ ናት። ሌላ ሰሙ ማለት የዓለም ልጅ ናት። እና እኔ እንጃ ብቻ ምን ትበላችሁ፣ ለካ ደስታም ያስለቅሳል። እኔ እንጃ በቃ ሳያት የደስታ ብዛት እንትን ልክ ብርድ እንዳያዘው ሰው ነው ያንቀጠቀጠኝ ማለት ነው። በጣም ነው ደስ ያለኝ። አልሐምዱሊላህ ቱማ አልሐምዱሊላህ ለዓለማቱ ጌታ ምስጋና ይድረሰው። የዓለም እህት ወንድሞቼ እንኳን ደስ አላችሁ። ወላሂ ለሌላ ወደ ሀገሯ ለመግባት ሰበብ የሆናችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። በጣም እኔ እንጃ ወላሂ ምንም የሚለው ነገር የለኝም። በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ከምንም በላይ አላመንኩም። ሲጀመር ልትገባ ነው ምናምን ብሎ በሳሙኑ ሲወራ እውነት አልመሰለኝም ነበር። ይህ እናቷ ማለት ነው እንዴት እንደምትሆን ወላሂ በእኔ እንጃ። በጣም ነው አንጀቴን እየበሉኝ ወላሂ እና አልሐምዱሊላህ ይላል። ምን ይሰራዋል እሱ ባለው ጊዜ ሁሉ ነገር ይሆናል። አልሐምዱሊላህ ብዙ ነገር ተብለዋል። ስለሌላ ብዙ ነገር አንዴ ሞታለች የተባለ አንዴ አይምሮ በሽተኛ ሆናለች የተባለ ስንት ነገር ተብለዋል። ግን አልሐምዱሊላህ ከሁሉም በህይወት ሆና ወደ አገሯ በሰላም ከእናቷ ከቤተሰቦቿ ከአባቷ ከወንድሞቿ ከእህቶቿ አንድ ላይ መገናኛቱ ትልቅ እና በጣም ለዚህ ስላበቃት አላህ ምስጋና ይድረሰው። አልሐምዱሊላህ ከማለት ይችላል። ምን ይደረግለታል? አባትና እናቷ እና ሪካርድ ለማድረግ ሰዎችም አልሰጡኝም። በዛው እየጠሩኝ እና በጣም ደስ ብሎኛል። ወሬው ነው እና አልሐምዱሊላህ አላህን ለአላህ ምን ይደረግለታል? ከማመሰግን ውጭ ምንም ነገር አይደረግለትም። አልሐምዱሊላህ ምስጋና ይድረሰው። በጣም ደስ ብሎኛል። ዛሬ ደስታዬን ለመግለጽ ነው የመጣሁት። እኔ ኢትዮጵያ ውስጥ ጠልቶኛል፣ በእውነት ወደ አስጠልቶኛል። ምክንያቱም ላይቭ እየገባው ቪዲዮ እየሰራው ሰው እያየልኝ እንትን እያደረግኩኝ ግን ምንም ሰዓት አልሰጣሽም ብሎ በቃ ምንም እንትን አለኝ ማለት ነው። ሰዓት ከልክቶኛል፣ አይሰጣኝም ሰዓት ዜሮ ነው። አሁን ራሱ ዝም ብሎ ደስታዬን ለመግለጽ ነው እንጂ ሰዓት አገኝበታለሁ ወይ ትነግበታለሁ ብዬ አይደለም። ወላሂ ብቻ ደስ ስላለኝ እስኪ ደስታዬን እኔም ልግለጽ ለምን ዝም እላለሁኝ ብዬ እኔ እንጃ። ጠዋት ስራዬን ቶሎ ጨርሼ እንትን አልኩኝ እንዴ ወይ ሌላ እንደመጣች ነው እንዳመጣች ሰላይ ወደ ስራ ገባሁኝ እንዴ ያልኩኝ ማለት ነው። ለምን ማታ ራሱ ጓጉቻለሁ። እንደውም ላይቭ እንትን እንደሚለው ረስቼ ነው እንጂ በቃ ልቤ የለም። ደክሞኛል በስራ ምናምን ስለደከምኩኝ ላይቭ ላይ እንደሚቀመጡ ረስቼ ተኛውኝ። በእውነት ላይቭ ላይ እንደሚሆነው በቅድማ ቁጭ ቢያድር ነበር። ብዙ ልጆች ላይቭ ላይ ሆነው እንትን ብለዋል ማለት ነው፣ ጠብቀዋል ማለት ነው። ግን አልሐምዱሊላህ ላይቭ ላይ ሆኜ ባልጠብቅም ጠዋት ተነስቼ ስራዬን ከጨረስኩ በኋላ ትዝ ብሎኝ ቲክቶክ ላይ ከፍቼ ስገባ አቦምራ ለቆ ታየሁት። ውሽ ቢስሚላይ ወላሂ ምን ልበላቸው፣ ደስታዬን አልቻልኩትም፣ በእውነት አልቻልኩትም ማለት ነው። በጣም ነው ደስ ያለኝ። በጣም እኔ እንጃ ብቻ አልሐምዱሊላህ የዛሬዋ ቀን እኔ እንጃ በቃ ታምረኛ ናት። እኔ እንጃ ምንም የሚለው ነገር የለኝም። እና የኢትዮጵያ ሕዝብ እንኳን ደስ አላችሁ። ያው እቺ ልጅ የህዝብ ልጅ ናት። የእናት አባቷ ልጅ ብቻ አይደለችም። ለሷ ብዙ ሰው ታግለዋል፣ ብዙ ሰው እንትን ብለዋል። አልሐምዱሊላህ ይኸው ሁሉም ያው የዛሬ የደስታው ቀን ነው። ህዝቡ በሙሉ ደስተኛ የመሆንበት ቀን ነው። ለሁላችሁም እንኳን ደስ አላችሁ። እሷንም እንኳንም አላህ
ለሀገሯ በቃታ። እንግዲህ ነገሩ አማርኛው ጠፋብኝ፣ ምለውም ጠፍቶብኛል። ሲጀመር በመሀል እነሱም እየገቡ ምለውም ነገር ጠፍቶብኛል። ምንም ምለው ነገር የለም። አልሐምዱሊላህ ከማለት ውጭ አላህን ከማመሰገን ውጭ ምንም ምለው ነገር የለም። ወላሂ እንደ ሰው ያልሆነው ጌታ ምስጋና ይገባው። ከእንደዚህ አይነት ሙሲባ ደግሞ አላህ ይጠብቃችሁ፣ ይጠብቀን። ወጥቶ ከመቅራት አላህ ይጠብቀን። በሰላም ለሀገራችን ያብቃን። ያሰብነውን አሳክተን ያሰብነውን ያቀድነውን አሳክተን ለሀገራችን በሰላም የሚበቃ አላህ ያድርገን። ከመጥፎ ነገር ከሙሲባ ሁሉ አላህ ይጠብቀን። እንደው ከቀን መጥፎ አላህ ይጠብቀን። አላህ ይሰትረን፣ አላህ ይሰትረን። በሰላም ወጥተናል። በሰላም ለሀገራችን አላህ ያብቃን። እንደሷ እንደ እስር ቤት ሆኖ የሚጨናነቁ ሁሉም አላህ ይፈርጃቸው። በሰላም ወጥተዋል። በሰላም ለሀገራቸው አላህ ያብቃቸው። እስር ቤት ሆኖ ብዙ የሚሰቃዩ አሉ። አላህ በሰላም ለሀገራቸው ያብቃቸው። ካሉበት ጭንቀት አላህ ይፈርጃቸው። የታመመውን አላህ ያድርገው። ለሞተው አላህ ይዘንለት። ለእኛም ደግሞ አላህ ይዘንልን እላችኋለሁ። በሰላም ወጥተናል። ደግሞ በሰላም አላህ ለሀገራችን ያብቃን። ያሰብነውን አሳክተን ለሀገራችን የምንበቃ አላህ ያድርገን። ከእንደዚህ አይነት ሙሲባዎች አላህ ይጠብቃችሁ። እህት ወንድሞቼ ዱዓ አድርጉ እላችኋለሁ። እና እንደተለመደው የአላህ ሰላምና እዝነት አይለያችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስካሁን ላዳመጣችሁኝ አመሰግናለሁኝ። ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ዱዓ አድርጉ። በሰላሳ ሀገራችንን አላህ ሰላም ያድርግልን። እንግዲህ በሀገራችን በሰላም የምንኖር አላህ ያድርገን። ሰላም